አብረን አይጋለ ሄን ነው ልነቃቃ አብረን እንሂድና አብረን ብዙ እህት ወንድሞቼ በጠየቃችሁኝ መሰረት ቲክቶክ እንዲከፍላችሁ የምታደርጉበትን አዲስ አካውንት አከፋፈት አሳያችኋለሁ። አንተ በጣም ይገርም እኮ ነው። ምን ነው ደሞ ምን ሆንክ? በሰላም ገባ? አንተ ከተማ ለገባ እኮ 50 ኪሎ ሜትር ሲቀረኝ የሆነ ቦቲ ጫካ መሃል ቆማ። ሰላም በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንዴት አላችሁ? ትንሽ ተጠፋፍተናል። ከረጅም መጠፋፋት በኋላ ተገናኝተናል ማለት ነው። ከዚህ በኋላ አዝናኝ ጠቃሚ የምላቸውን ሐሳቦች ወደ እናንተ የማደርስ ይሆናል። እናንተም ደግሞ ቪዲዮውን ጨርሶ እስከማየት ሰብስክራይብ በማድረግ ላይክ ሼር በማድረግ እንደምትተባበሩኝ ተስፋ አደርጋለሁ። ዛሬ ብዙ ወሬ አላበዛባችሁ። መጠፋፋቱን አስመልክቶ መቀጣት ስላለብኝ ብዙ ሀተታ ሳላበዛ ኢትዮጵያ ውስጥ ያላችሁ ቲክቶከሮች በዚህን አይነት መንገድ ቲክቶክ ብትከፍቱ ቲክቶክ እንደሚከፍላችሁ ልበቀናው የጀጎል በጎ አድራጎት መስራች የነበረው ከአውስትራሊያ መጥቶ ብዙ በአረብ ሀገር ለሚገኙ እህቶች በጎ ነገር ለመስራት የሞከረው ብቻ ሳይሆን የሰራው ወንድማችን ተስፊሽ የሚለውን እንስማውና ይጠቅማችኋል። ኢትዮጵያ ውስጥ ያላችሁ በዚህ አይነት መንገድ ቲክቶክ ክፈቱ። በቪው በምታገኙት ላይክ መጠን ይከፍላችኋል። ሰላም ቤተሰቦች እንዴት አላችሁ? ብዙ እህት ወንድሞቼ በጠየቃችሁኝ መሰረት ቲክቶክ እንዲከፍላችሁ የምታደርጉበትን አዲስ አካውንት አከፋፈት አሳያችኋለሁ። ይህንን የቲክቶክ አካውንት አከፋፈት ካስተካከላችሁ በኋላ 10,000 ፎሎ ስታገኙ ቀጥታ ወደ ሞኔታይዜሽን ትገባላችሁ ማለት ነው። አሁን ሞባይል ላይ እንዴት እንደሚከፈት አሳያችኋለሁ። ወደዛው እንሂድ። በመጀመሪያ ምንድነው የምታደርጉት? አሁን እየተጠቀማችሁበት ያለውን ቲክቶክ አካውንታችሁን ትከፍቱትና ፕሮፋይላችሁ ጋር ከስር እዚህ ጋር እንደምታዩት እቺን ስትነኳት ያሏችሁን አካውንት ያመጣላችኋል። ለጊዜው ነው 3 አካውንት አለኝ። ስለዚህ አሁን አድ አካውንት የሚለውን ትነኩታላችሁ። ከታች መጨረሻ ላይ የሚገኘውን ይሄንን ስትነኩት አሁን እዚህ ጋር የሚያሳየውን ነገር ስክሪን ላይ ይታያችኋል አይደል? ከስር የተጻፈውን ይዩት። by continue with an account located in Ethiopia you agree to our terms and conditions ምናምን የሚለው አለ አይደለ? በዚህ የተጻፈው እዚህ ጋር ነው። እሷ ጋር ነው ትሪኩ ያለው። እዚች ኢትዮጵያ የምትለዋን ተነኳታላችሁ። ስለመጣው ነው እንደዛ እያለኝ ያለው። ሶ እቺን ኢትዮጵያ የምትለውን ክሊክ ታደርጓታላችሁ። ኢትዮጵያ የምትለዋን ሄጄ ክሊክ አደርገዋለሁ። ክሊክ ስታደርጉት እንደዚህ ሀገሮችን ያመጣል። ከላይ እየተጠቀማችሁበት ያለበትን ሀገር የሁላችሁንም ያመጣል። እዚህ ጋር በአለም ላይ 7 ሀገሮች ላይ ብቻ ስለሆነ ሞኔታይዜሽን እየሰራ ያለው እኔ ለጊዜው እየተጠቀምኩ ያለሁት ዩኬን ነው፣ እንግሊዝን። ሶ ወደታች ወርዳለሁ። ዩ ቤት ስለሆነ ዩናይትድ ኪንግደም ወደታች ወርዳለሁ። አያችሁት? ዩናይትድ ስቴትስ ከፍ ብሎ ዩናይትድ ኪንግደም አለ። ሶ ያንን ዩናይትድ ኪንግደም ክሊክ አድርገዋለሁ። እዚህ ጋር ቀደም ኢትዮጵያ የሚለውን ወዴት ቀየረልኝ? ወደ ዩናይትድ ኪንግደም። ስለዚህ እዚህ ጋር ዩዝ ፎን ኦር ኢሜል የሚለውን ክሊክ ታደርጋላችሁ። የሌሎቹን እንዳትነኩ። ከላይ ያለውን ይሄንን ክሊክ ታደርጉና እንደ አዲስ ትመዘገባላችሁ። ልክ እዚህ ጋር ለምሳሌ ዓመተ ምህረቱን ዘንብዬ 19 ምናምን ላርገውና ትንሽ ቀየር አድርጌ ኮንቲኒው ልበለው። እዚህ ጋር የኢትዮጵያ ስልክን አስገባ ነው እያለኝ ያለው አይደለ? በፍጹም እዛ የምትኖሩበትን ሀገር ስልክ እንዳታስገቡ። ከሰባቱ ሀገሮች ስልክ እንዳታስገቡ። ኢሜል በኢሜል ኮንታክት አድርገኝ የሚለውን ኢሜል ነው የምትከፍቱት ማለት ነው። ኢሜላችሁን ታስገባላችሁ። ክሬት ስትሉት ቀጥታ እንግሊዝ ሀገር ይወስዳችኋል ማለት ነው። ይሄ ነው ያለው ነገር። እንግዲህ እንደዚህ በቀላሉ ሎኬሽናችሁን ቀይራችሁ 10,000 ፎሎወርስ ታገኙ ሞኔታይዝ ትሆናላችሁ ማለት ነው። ከብዙ ማስታወቂያዎች ብር ታገኛላችሁ። የምትለቁት ቪዲዮ ላይቭ ስትገቡ ራሱ ብር መቁጠር ይጀምራል። ስለዚህ እንደዚህ ተጠቀሙና ብር ማግኘት ትችላላችሁ። አመሰግናለሁ። ተስፊሽ አደርገው ይባላል። ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እጅግ በጣም እናመሰግናለን ተስፍዬ። ቴንኪው። እኔ እስካሁንም ማላውቀው ነገር ነው። ወደ አንደኛው የቲክቶክ አካውንቴ ወደ 400
60 ምናምን ሺህ አለው። አሁን እሱ በእንደዚህ ከፍቼው ቢሆን ኖሮ እስካሁን ብዙ ገንዘብ ማግኘት ይችል ነበረ። ግን ያው ፈቃደ እግዚአብሔር አይደል? እግዚአብሔር የፈቀደው ቀን ነው የሚሆነውና የእግዚአብሔር ፈቃድ ቀን ደግሞ አሁን ነው ማለት ነው። የሰሞኑ አነጋጋሪ ነገር ነዳጅ ነው። ያው ነዳጅ ተውኝ እስቲ፣ እኔ ራሱ ስራ ፈትቻለሁ። የዛሬ ሳምንት ነው ነዳጅ የቀዳሁት ቅዳሜ ቀን። አሁን ከ3 ቀን በፊት ከሮብ ጀምሮ መኪና መንዳት አቁም ያለው ስራም እየሰራው አይደለም ነዳጅ ስለሌለ። ያው ሹፌር ነኝ ታውቃላችሁ፣ ተፍ ተፍ ነው የምለው ጭነትም እንድለለም። በዚህ አጋጣሚ ዮኒ ምንድን ነው የምሰራው ካላችሁኝ፣ ከኃጢአት ሰውን ከማሳዘን እግዚአብሔርን ከማሳዘን ከሌብነት ውጪ የማልሰራቸው ስራዎች የሉም። ድለላ ሰራለሁ፣ ፊኒሽንግ ሰራለሁ፣ ሚዲያ አለኝ። ከዛም ባለፈ ራይድ ሰራለሁ፣ ቤቶች ያለቁ ህንፃዎችን ፊኒሽ ማድረግ እሰራለሁ፣ ዲቴይሊንግ መኪና እሰራለሁ። ልጆቼን ቤተሰቤን እንዳይቸገሩ ማንኛውንም ስራ ሳልንቅ ነው የምሰራውና ብዙ ጊዜ እንደዚህ ዘንጬ ምናምን ስታዩኝ ስራ ምንቅ ምናምን እንዳይመስላችሁ። የሰሞኑን የነዳጅ ጉዳይ እንስማት። እቺ ቀልድ በጣም ስለተመቸችኝ ነው። አንተ በጣም የሚገርም እኮ ነው። ምን ነው ደግሞ ምን ሆንክ? በሰላም ገባ? አንተ ከተማ ልገባ እኮ 50 ኪሎ ሜትር ሲቀረኝ የሆነ ቦቲ ጫካ መሀል ቆሟል። ከዛ ወረድኩ ነው ወንድም ምን ሆናል ስል ናፍጣ ጨርሼ ቆሜያለሁ አለ። የጫንከው ምንድን ነው ስል ቤንዚን ጭኜ ነው አለ። ቤንዚን ጭኔ ነው ናፍጣ ጨርሼ ቆምከው? አዎ አለኝ። አይዞህ እግዚአብሔር ይርዳኩትና ብስኩትና ውሃ ሰጠሁትና ከዛ ገና ሊነሳስ የሆነ ፓትሮል መኪና ቦክ ጋር አስቆመኝ። አቤት አልኩኝ። የሆነ ቦቲ መኪና ጫካ ቆማ አይተልና ያው ዘመንገለ ቆሟል። ምንድን በሰላም ነው? አይ በሰላም ነው አለ። ልክ እሱ ሊሄድ ሲል ከኋላ ሳይ 4 በርሜል ናፍጣ ጭኖ እየተምዘገዘገ ይሄዳል። አይ ነገር ምንድን ነው ማለት ወርጄ ከዛ ሳይ ገና ፓትሮሉ ሲደርስ ቦቲ ወደኋላ አዙሮ መንገዱ ቀይሶ ወደፊት መሄድ ጀመረ። ከዛ በደንብ ሳይ እንደገና ፓትሮሉ ይከተለዋል። ከዛ ምን ጉድ ነው ብዬ ምን አይነት አለቦስ ምኖሮስ ብዬ ዞር ስል ጋቢና አለፎ ነካ ሳረግ ብድግ ስል ለካ መሪለት ተደግፈ ወረፋ የጠበቁ እንቅልፍ በይቻለሁ። ይሄ ምን አይነት ጉድ ነው በግዛት እሬ ተመታነ ሲያስጠላ እንዴ! በልብሉ እንዴ በውነ አዎ ይመች በእናትህ እኔ ተመችቶኛል። ማርያምን የሰሞኑ የናፍጣ ጉዳይ በጣም አሳሳቢ ነው። በዛ ላይ ደግሞ ጠቅላይ ሚኒስትሩ ኢራንን ተይ እያሉ ነው። በዚህ ከቀጠለ እንግዲህ የነዳጅ ሁኔታችን አስቸጋሪ ነገር ላይ ይወድቃል ማለት ነው። ሁላችንም በእግራችን እንሄዳለን። እንደምታውቁት የኢትዮጵያ በብዛት ወደ እውነት በድፍረት ለመናገር ይቻላል 90% የሚሆኑ መኪኖች እህል ከክፍለ ሀገር ከጅቡቲ የሚያመጡ እንደዚሁ ነዳጅ ተሸካሚ መኪኖች፣ የተለያዩ የኮንስትራክሽን እቃ ተሸካሚ ተሳቢዎች ምናምን ለሀገሪቷ ትላልቅ ስራዎች የሚሰሩ መኪኖች በአጠቃላይ ናፍጣ ናቸው። እንግዲህ ጠቅላይ ሚኒስትሩ ምን አስበው እንደሆነ ከኢራን ጋር ሰጣ ገባ ውስጥ እየገቡ እንዳለ ባናቅም፣ ግን ናፍጣ ኢትዮጵያ ውስጥ የለም ማለት ጠቅላላ ስራ ይቆማል ማለት ነው። ከክፍለ ሀገር ወደ አዲስ አበባ፣ ከአዲስ አበባ ወደ ክፍለ ሀገር ምንም የሚንቀሳቀስ ነገር አይኖርም። ምክንያቱም በናፍጣ ነው የሚንቀሳቀሱት ጠቅላላ መኪኖች፣ አብሶ ከባድ መኪኖቻችን በናፍጣ ነው። እኔ የከባድ መኪና ቤንዝል ካለ ንገሩኝ። አላቅም። ወደ ሌላው ነገር እጅግ በጣም ደስ ብሎኛል። አዶናይ በዚህ ሳምንት አሳክቶታል ማለት ይቻላል። በዚህ አጋጣሚ እኚህን ሴትዮ ላሳያችሁና ከዛ በኋላ ከአዶናይ ጀርባ የነበሩ ሰዎችን እጅግ አድርገን ልናመሰግን ይገባል። ወጣት ከወደቀበት ተነስቶ ጥሩ ደረጃ ደርሶ እናንተም ጥሩ ደረጃ ድረሱ ብሎ አይናችን እያየ ካናዳ ላይ በጣም ተቸግሮ ምናምን ላይፉን አጋራ። ብዙ ሰዎች አንበሳም ገንዘብም ሳፖርት አድርጉት። ጊዜ ጠብቆ ወደ አገሩ ገባ። አገሩ ገብቶ ብዙዎቻችን ወደምንመኛት አሜሪካን ወደምትባል አገር ያለምንም ቀላል በሚባል ደረጃ መግባትና ሰዎችን ለማነቃቃት ችሏል ማለት ነው። ግን የአዶናይን ደጋፊ እንያቸው። አዶናይ ጋር ልሄድ ነው ልነቃቃ አብረን እንሂድና አብረን እንነቃቃ አዶናይ ጋር ልሄድ ነው ልነቃቃ አብረን እንሂድና እንነቃቃ አዶናይ የብዙ ሰዎችን ቀልብ ነው የሳበው። ባይዘው
የብዙ ሰዎችን ነገር ነው የወሰደውና በጣም ገርሞኛል። እግዚአብሔር ሲረዳ ነው ባይዘው። እግዚአብሔር ካረዳችሁ እንደዚህ መሆን አይቻልም። አሜሪካን ሀገርን ብዙ ትችቶች፣ ብዙ ተቃውሞችን አስተናግዷል። ግን እነዚህ ሰዎች በደንብ መመስገን አለባቸው። አብሶ እነዚህ 3 ሰዎች የነ እዩን እናት ሀኒቾን የማያውቃት ይኖራል ብዬ አላስብም። እኔ በጣም መወዳት አዶናይም ሳይመጣ በፊት እማውቃት እህት ናት። እነዚህ 2 ብላኪ በጣም ነው የሚመቸኝ። ኦ ማይ ጋድ በቃ አስተሳሰቡ በጣም ነው የሚገርመኝ። እስቲ ነው ብላኪ ይባላል ይሄ ረጅሙን ግን በአንዳንድ ነገር አናዶኛል። ኢትዮጵያ ውስጥ ገብቶ የራይድ ሹፌሮችን ችግር አልገባውም እና እቺ ጀግና ሴት ባሏ አዶናይ ዘንጧል፣ አምሮበታል። ይሄ የሄደ አካባቢ ነው እንትኑ ከመጀመሩ በፊት ይሄ ረጅሙ ልጅ ስለ ራይድ ሹፌሮች ችግር ሳይገባውና ሳያቅ ነው ጀጅ ያደረገው ሀገር ቤት መጥቶና በቀጣይ ቪዲዮ የማቀርብላችሁ ይሆናል። አሁን እኔ ረጅም ዓመት ነው በራይድ ስራ ውስጥ ያሳለፍኩትና እሱ ያነሳው ነገር ትንሽ ሹፌሮቹን አንደርስታንድ ያደረገ አይደለም። ለሀብታሞች አብሶ ደግሞ ለነዚህ ራይድ ፈረስ ለሜትር ትራንስፖርት ካምፓኒዎች ያደላ ይመስላል። እሱ እንዳለበት አሜሪካን ሀገር መስሎት ነው። ግን ኢትዮጵያ አያዋጣም። አሁን በራይድ ትራንስፖርት ድሮ በቁርጥ ግብር ስለምንከፍል ስለነበረ ነው ራይድ አዋጭ የነበረው። በመኪናችሁ ሞዴ በቁርጥ ግብር እንከፍል ስለነበረ ነው ራይድ አዋጭ የነበረው። አሁን ላይ ግን አዋጭ አይደለም። ግብር ከፍላችሁ የእናንተ የስፔር ገራጅ ውስጥ የምትቆሙት የነዳጅ የምን ሳይቆራረጥላችሁ ያንን አንደርስታንድ ሳያደርግ አንዳንድ ጉዳይ አንስቶ እንትን ማድረጉ ትንሽ አናዶኛልና አንደርስታንድ ቢያደርግ ከሹፌሩ ለምን እንደዚህ ያደረግ አይ ቲንክ አላስጀምርልህና ዘመ ብለህ ክፈለኝ ብሎት ነው። ከሴፍቲ አንጻር የሚመከር አይደለም። ከሴፍቲ አንጻር ብዙ ጊዜ ተሳፋሪ ላይ ወንጀል አልደረሰም እስካሁን። በሜትር ትራንስፖርት ቆይታዬ ጥቂት ነው የዘረፋ ሊሆን ይችላል። በብዛት አሽከርካሪው ላይ ነው የግድያም የንብረት ዘረፋም የደረሰው። እስቲ እንደዚህ ቢሆን ፀጉር ቤታችን ጠጪዎቻችን ምን የሚሆኑ ይመስላችኋል? በጆሲ የውበት ሳሎን የተለያዩ መጠጦችን እየጠጡ እየተዝናኑ ነው ፀጉሮትን የሚስተካከሉት። ይሄው አልኮል ፍራይም አለ፣ አልኮል ያለውም አለ። ፈታ በሉ። በጆሲ የውበት ሳሎን ከመጡ ለስለስ ያሉ ሙዚቃዎችን እየሰሙ በለስላሳ ጨዋታችን ፀጉሮትን አሳምረን ወደ ቤት እንሸኙታለን። ወደ ቤት አልሄድም ካሉ ደግሞ አልኮል አጠጥተን አይምሮትን አስተኝተን አዎ። ግን እንዲህ ማሽን እየጮኸብን አልኮል እየጠጣን ግን ይሄዳል። ጋይስ የውበት ሳሎን በውበት ላይ ውባችን ይመቻችሁ። መቼም ሀገር ቤት ይሆናል ብዬ አላስብም። በጣም የሚገርም የስራ ፈጠራ ነው። ግን ሀገር ቤት ቢሆን አሁን ይሄ ሁሉ ፀጉር ቤትና ባር አንድ ላይ የሚሆን አይመስላችሁ? እዛው ፀጉር ቤት ውስጥ እየጠጣን እኔ እንኳን ከመጠጡ የለውም ብዙ የለውም። እንደው ለባል የማየን ጠላ መቅመስ ያስደስተኛል። ከዛ ውጭ አይመቸኝም። አሬው በማል ግን ቆራጩ አሽከርካሪው ግን ጥሩ አይመስለኝም። ፀጉራችሁን ያበላሸዋል። ይህንን ይመስላል የዛሬ ቪዲዮቻችን። በጣም እንደወደዳችሁ ተስፋ እናደርጋለን። በቀጣይ ደግሞ እጅግ በጣም የሚገራርሙ ቪዲዮችን ወደ እናንተ ይዤ የምመጣ ይሆናል። እንድታበረታቱኝ ሳፖርት እንድታደርጉኝ ቲክቶኩን ሀገር ቤት ያላችሁ ሰዎች ወይም ደግሞ በሌላው ሀገር ክፍያ እንዲፈጸምላችሁ የምትፈልጉ ሰዎች በእንደዚህ አይነት መንገድ ቲክቶክ ብትከፍቱ አሪፍ ነው። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለቅድስት ቤተክርስቲያናችን፣ አጽራረ ቤተክርስቲያንን እግዚአብሔር ያስታክስልን። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ፣ የላይክ በተኗን የሼር ምልክቷን እንደዚሁም ደግሞ የኮሜንት ሀሳብ አስተያየታችሁን በነፃነት ስጡ። በጨዋ ደንብ ማለት ነው። እንዳትሳደቡ። ወዳችኋለሁ።